አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የኛ ፋሚሊዎች እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። ዛሬ ያው እንደምታዩት ብቻዬን ነኝ። ከዚህ በኋላ ብቻዬን ነው የምመጣው ብላችሁ ደስ ይለኝ ነበረ። አብዛር እየመጣ ነውና ምንም ምን ሰራው ቪዲዮ ያን ያክል የለም። እሱም ቪዲዮ እንሰራለን ቢያለም ቲክቶክ ቪዲዮ ስለምንሰራ ነው። ግን በዚህ አጋጣሚ ለምን የሚሰማኝ ነገር አለና ስለነ ሩታና ስለነ አብሽ ያው ባለፈው ነግራቸዋል። በጣም እንደምወዳቸው እንደምተታተላቸውና ይሄ አሁን ያሉበት ነገር በጣም ስላልተመቸኝ እሱን ነገር በዛው ቪዲዮ ልሰራ ብዬ ነው አብዛር እስከሚመጣ ድረስ ቪዲዮ ልስራ። እሱም ሲመጣ የሚሰማው ነገር ካለ እኔ እንደ ሴት ነው የማወራው፣ እሱም እንደሚሰማው ነገር ካለ እናወራለን። እና ደግሞ እናንተ ኮሜንት ላይ ሁላችሁም ቪዲዮ መስራት ፈልጋችሁ ያልሰራችሁ ስለነሱ ልትዶር ስለምትሉ እስቲ ኮሜንት አድርጉ። ያለውን ነገር ለኔም ኮሜንት አድርጉልኝ እና በዚሁ አጋጣሚ እኔ የሚሰማኝ ልንገራችሁ። ስለ እነሩታ ሼር ብታደርጉላቸው ደስ ይለኛል። ቤተሰብ ሌላን ሳይመጣ እና ሁላችሁም ለነሱ ሼር አድርጉላቸው ማለት ቢሰሙት ደስ ይለኛል ብዬ አስባለሁ። ለምን ሁላችንም ያው እንደ ሴት እናወራ ከተባለ አንድ ሴት ልጅ ሚዲያ ላይ አገባች፣ የሚዲያ ፍቅረኛ አላት። ሚዲያ በጣም መጥፎ ነገር ነው። እኔም ስለማውቀው ነው የሚዲያን ነገር። ሚዲያ ላይ አገባች፣ ከዛ ሚዲያ ላይ እርግዝናዋን ተናግራ ከዛ በኋላ ላይ ያለፈ ታሪክ መጣ ተብሎ እሷ ላይ ከቻላችሁ ድራማም ካልሆነ ድራማ ቢሆን በጣም ደስ ይለኛል። ለምን ጥሩ ነገር ነው፣ በቃ እየሰራችሁበት። ድራማ ካልሆነ ግን ይሄን ነገር ለሩታም ሲባል በውስጥ ብትጨርሱላት ብዬ አስባለሁ። ምክንያቱም ሚዲያ ላይ ልጅቱንም አትጨናንቋት። አንተም ነፂና አብርሽም ደግሞ ፕራንክ እያሰባችሁ ከሆነ ሩታን በቃ እርጉዝ ሴት ልጅ አትጫወቱበት። ፕራንክም ከሆነ ንገሩን ማለት ለሷም ንገሯት። ትክክለኛ ነገር ከሆነ ደግሞ ከሚዲያ ውጭ ላይ ሆናችሁ ብትነጋገሩበት ብዬ እኔ አስባለሁ። ምክንያቱም አሁን ያለችበት ሁኔታ ለቤተሰብ ራሱ ያስጠላል። ገባችሁ? ቤተሰብን አሁን እቺ ልጅ እርጉዙና ቤተሰብ የሚያውቀው ነገር ሁሉም ሰው እንኳን ቤተሰብ በጣም ብዙ ሰው ነው የሚያውቃት። ከኢትዮጵያ ውስጥ ውጪ ኤርትራ ብዙ ሰው ሊያውቃት ይችላል እና ቤተሰብም ይጨነቃል። የሴት ልጅ ህይወት በጣም ከባድ ነገር ነውና ድራማ ከሆነ እሺ ችግር የለውም፣ ቀለል አድርጉልን እያተጨነቅን። ድራማ ካልሆነ ደግሞ ትክክለኛ ነገር ከሆነ ደግሞ በውስጥ ጨርሱት። በቃ እቺ ልጅ አትንከራተት ነው የምላችሁ። አንቺም ያለፈ ታሪክ ከሆነም ትተሹ በቃ ወደ ራሳችሁ ህይወት ግቡ ነው የምላችሁ። ብቻ ነው ብዙ ምክር አለቅም። ደግሞ አብዘር ሲመጣ እናወራለን። እየመጣ ነው በነገራችን ላይ እዛ ደርሷል ና እንጂ እና ቤተሰቦች ዛሬ እኔ ፕራንክ ላድርገው እንዲቀስ ብዬ ምን ታስባላችሁ? ፕራንክ ባደረገው አሪፍ ነው። ቀይ እንድምጣ የሆነ ፕራንክ አስቤያለሁኝ። ሰፈራቸው ነኝ በነገራችን ላይ ዳኒ እነሱ ሰፈር ነው ቪዲዮ የምንሰራው። የቲክቶክ ቪዲዮ ልንሰራ እኮ ፕራንክ ላደረገው አረግስክ እንዳትጠገኝ። ሰላም አለይኩም። ወአለይኩም ሰላም አለይኩም። እና ቤተሰብ እንደምታውቁት አቡዘር ታሟል። ና ፕራንክ አይደለም ይሄ ሀቅ ነው እኮ እየነገርኩልህ እኮ ነው። ታም ያለው እርዳታ አላልክም? ላንቺ ነገርኩሽን ሚስተር ለሰው ለአደባባይ ላይ ታውጭብኛል። እና ቤተሰቦች ሁላችሁም ያው የዩቲዩብ ፋሚሊዎቻችን በጣም ነው የምንወዳችሁ። በጣም ምስኪንና የዋህ ህዝቦች ናችሁና እኛ ለእናንተ የማንሆነ ነገር የለም፣ ለእኛ ማትሆንልን ነገር የለምና ለሱ እርዱት በቻላችሁ ታቅም። 50 ብርም 10 ብርም ለሱ ጠቃሚ ነገር ነውና ያው ሚዲያ ላይ መውጣት ፈልጎ አይደለም እሱ ግን ያው ግዴታ ችግር ነው አይደለም። ላንቺ አይደል እንደ ነገርኩሽ እንዴት አሳልፈሽ ተሰጠኝ እንዴ ችግር አለ። እርዱኛ ነኝ ልኝም እኔ ደሃ ነኝ፣ ተማሪ ምስኪን ተማሪ እና እንዴት አሳልፈሽ ትሰጪኛለሽ? ነጃት ስለንተ እና እርዱት ነው 1000 ጥብዬ ልቀጥል ነካ ያምረኝ አይደል እንዴ ብለህ ይል እንዴ አላንቺ አታሞርችብኝ። አረር ዘይት ለምን እንደዚህ ምትራ እኛና ንቁ የሆንኩ ሰው ነኝ እኮ ግን ልቡ ታሟል፣ ቅንጭላቱ ታሟል፣ ቅንጭላቱ ታሟል፣ እግሩ ታሟል፣ ወገቡ ታሟል፣ ሆዱን ታሟል፣ ጉሮሮሽን ታመሸለካ በሽተኛ አረጋችኝ። ታኒ ምን አባካ አድርጊ ደግሞ እና ዛሬ አሁን የሆነ ቪዲዮ ጀምራለሁ ስለ እነሩታ ቪዲዮ ጀምረ ሩታ እና እንደዚህ ተቀርጾምችም ቲክቶክ አሰራ ምንድነው ስለ እነሩታ አንዳንድ ነገር እያወራው ነው። ቲክቶክ እንሰራለን ስለ እነሩታ ነው። ስለ እነሩታ አንዳንድ ነገር ፍራንክ ምናምን ረፊ እና እናገኛቸዋለን እኮ አይደለም ስለ እነሱ ነው። በቃ እኔ እንደምወዳት ታውቃለህ። ስለዚህ ስለሱ ያለበት እንደ ባለፈው አይደለም አላረጉልንም እኮ ታውቂያለሽ እኮ ኮሜንት ብዙ ሰው ስላልደረሰው ነው
እና ያንን ስለ ያለው አሁን ያቺ ልጅ የመጣችው ናጽ የምትባለው ልጅ ምናምን ስለዛ ያለውን ወሬ እያወራቸው ምን በላችሁ? ኧረ ቆይ መጀመሪያ ሰላም ልበላችሁ። በጣም ይቅርታ ሞት እርስት ያደርገን ሁላችንን። አሰላሙ አለይኩም ብያለሁ ቤተሰቦቻችን። እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ኖራችሁት? ዛሬ ልመረጣችሁ እንደ ቤተሰቦች አሚን እላለሁ። አሚን በረካውን አውልጂው እንደወለኛ ልጀምርላችሁ እንደ በረካውን ወልጂው አይደለም እና የኛ ቤተሰቦቻችን አማና መንጃባ በረካውን አሚን። አላህ እንግዲህ በሽታህን የሚያድን አሚን። እንግዲህ ባለፈው ታግታ ነበር። አሁን ወደ ቁም ነገራችን ነው። ወይ ምን ልበለው እንዴ አንቄ በዚህ ልጣልሽ እንደወጣች ወንዝ አለ በነገራችን ሰፈራችን ጫካ ነው የሚኖረው ልጁ ያው የጫካ ሰው። አዎ እኔ ምን መሰለሽ ስራ ቦታዬ ወደ ከተማ ነው፣ ኑሮዬን ወደ ገጠር ነው ማድረግ የምፈልገው። በሽ ወጣ ብዬ ነው የምኖረው። አይመቸኝም ብዙ ጊዜ እና ቤተሰብ ተፈጥሮ ጋር ነው የምኖረው። እሺ ምንድን ነው ያልሽኝ? አሉን ተውና ለቤተሰቦቻችን እኔ ያስብታለን ሩታ ጋር የማየው ቪዲዮ ማለት ነው። አሁን የምትወዳቸው ሰዎች አሉ። እነሱን ከማግኘት በላይ ለነሱ ማሰብ ራሱ አንድ ነገር አይደለም። ስለዚህ ዛሬ እነሱን ከማግኘታችን ብናገኛቸው የሆነ ኬዝ ውስጥ እንደገቡ ምናምን እንትን ላይ ይመጣል። ግን በጣም ፎከስ አድርጌው አላየሁትም። ምንድን ነው ደግሞ አይቻለሁ ማለት እሱ የድሮ ፍቅረኛ አለች ማለት የድሮ ህይወቱ ነው። እሺ እሱን አላውቅም። እነሱ የሚያወሩት እንደሆነ ሳያወራችሁ ስለ ቪዲዮ ብዬ ነው የሚለው። ግን ይሄ ልጅ ሽማግሌ ሲልክ ሰውይት ነበረች። ሽማግሌ ከተላከ በጣም ቆይቷል። የነሱ አሁን የተጋቡት እንትን ላይ አዲስ ፍቅረኛዋ አዲስ ፍቅረኛ አለች። የድሮ ፍቅረኛ ናት። ግን እሱ ያወራችሁ ምን ብላ መሰለ ፍቅረኛዬ ነው ለቪዲዮ ብሎ ነው ታገር የነበረው ነው እያለ ነበር እስከዛሬ አብሮኝ የቆየው። ግን ይሄ ልጅ አባይ ቲቪ ላይ ቀርበው ለንገር ከአባይ ቲቪ ላይ ቀርበው ሰርጋችን ዱባይ ነው ብለው ሲያወሩ ሳይት ነበረች። ገባ ለቪዲዮ ነው ብላ እንትን ካለ ሚዲያ ላይ እኔ እንዴት ነው ይሄ ነገር? አይ ማለት ኮነ ሚዲያ ላይ ማገባት ምን መሰላችሁ ሶሻል ሚዲያ ላይ የወጣ ሪሌሽን አንዳንድ በጣም ዲፕ ጥልቅ የሆነ እንትን ይኖረዋል። ሁለተኛ ደግሞ ያለፈ ሪሌሽን አለ እና ያን ሪሌሽን እንትን አድርገው እነሱ ማስመሰለው ምን ብለው ፕራንክ እንዳይሆን ወይ ድራማ እንዳይሆን ብዬ ነው። አይ እንዴ ሴት ልጅ ህይወቷን ለፕራንክ ብለታ ማለት ሩት ድራማ እንትን ፕራንክ አርጓት እንደ ፕራንክ እኔ እንጃ። እኔ ፕራንክ ከሆነ እሺ ፕራንክ ይሁን፣ ግን ይበቃታል ብዬ ነው የማስበው። ለምን አሁን ሰዓቱ አይደለም ፕራንክ የሚደረግበት ሰዓት። አርጉዝ ነች። ቀጣይ ደግሞ ምንድነው መጣት ነው አይደለም? ቀጣይ የደረሰች እርጉዝ ትሆናለች። ደግሞ ከትልቅ እርጉዝ በላይ አሁን መጀመሪያ ላይ ያለች እርጉዝ ነው ከባድ ጭንቀት ያለባት። ግን እርግዝሽ ታውቂያለሽ? አይ አርግዛ ታውቃለች እንዴ? አይ አርጉዝ ባወቀቻ እንዴ ሴት ከሆነች የሆነ ነገር ትረዳለች። አሁን አንተ እርጉዝ ስትወልድ የሆነ ነገር አይሰማም? ታውቃለህ ስሜቱን የምጡ ነው አልብ እና እርጉዝ ሴትን ፕራንክም ከሆነ ብታውት ድራማም ከሆነ ብታውት ትክክለኛ ነገር ከሆነ ደግሞ በውስጥ ጨርሱት። እኛ የምመክራችሁ ይሄ ነው። በቃ ያው እንደናንተ ትልቁኝ ማንበልጮቹ ሳይሆን ግዴታ የሚሰማን ነገር መናገር ስላለብን አይደል ነው። ይሄ ማውራት አይችልም። በቃ ምንም ማድረግ አልችልም። እኔ ከለበለኔ አይ ብዙ ምን መሰላችሁ ፋሚሊ እነሱ ያሉትን እንትን እኔ የማውቀው ነገር ምን መሰላችሁ እሷ ሁለት ነው የምለው ሩት ነበረ ሩትና አብርሽ ናቸው። ከዛ በኋላ እቺኛይቱ ልጅ የድሮ ፎቶቸውን ፖስት አደረገች መሰለኛ። ከዛ ፍቅረኛዬ ነው ብላ መጣች። ይሄንን ነው የማውቀው። ሌላ ምን እንዴ ድሮ ሲያሳልፍ የነበሩትን ግጥም ሲጻጻፉ ምናምን የነበረው ነገር በሙሉ ያን ሁላ ተለቀቀች። ግጥም የሚጻጻፉ ነበር። ጽፍላታል እሷ ጽፍላታል። ሲተን አያነበበላት ግጥም ምናምን ይያለላት ወይ ጉድ ወቸው ጉድ አለ አብረው እያሳለፉ ምናምን። አይ ብቻ ይሄ ነገር እንትን ከሆነ መጀመሪያ ላይ ያለፈ ህይወት ያለፈ ነው እኮ ነው ያለፈ ህይወት ያለፈ ነው። አሁን ላይ ደግሞ እነሱ እንደምታውቋቸው እርግዝና ድረስ የደረሰ ሴት ከሆነች እውነት ከሆነ በቃ ይለፍ ምን ይባላል።
ሁሉም እንደየስራው ብለው መተው ነው። እሱም ከርቶ ከሆነ የስራውን ይስጥ አይደለም። እሷም ህይወት ልታበላሽ እሷ ሩታን ስለምትወድ ነው እንደዚህ የምትለው። በቃ ስለ ሩታ ምንም አይነት መጥፎ ነገር ከተነሳበት ደስ ያለ። እስኪ በቀጣይ ቪዲዮ እናንተ እንትን አላደረጋችሁንም እንደምንም ብለን አግኝተን ለማስታረቅ እንሞክራለን። በዚሁ አጋጣሚ እኛም ብናስታርቃቸው ደስ ይለናል። ሰውን ሰው አይደለም ያስታርቅ ያለው ነገር ይሄንን ይመስላል። እና ደግሞ ጋይስ ወደ ራሳችን እንመለስ ወይስ የምታወሪው አለ? እኔ አልገባኝም። ምንም አሁን አምጥተኝ ዩቲዩብ ቲክቶክ ቪዲዮ ልንሰራ ነው የተገናኘን። በቃ ቪዲዮ መስራት አልፈልግም፣ ችግር የለውም ግን በአካል ባገኛችሁ ቢነግሩኝ በቃ ሚስጥርም ከሆነ ለኔ ብቻ ንገሩኝ። ተጨነቅኩ አንጀቴን አትብሉት እና ጨርሻለሁ። እሺ ብቻ ፋሚሊዎቻችን ራሳችን ንግባታለን። ምንድነው የምንሰራው ማለት በጣም ቪዲዮአችን አረጋይስ በጣም ወርዷል። ቪው ምን እንደሆነ አናውቅም፣ ወርዷል እያለ እየመጣብን ነውና መሬት ሊረቅ ነው። ተስፋ ላለመቁረጥ እኛም እየሰራን ያለነው። ብቻ እናንተም ላይክ ሼር እያደረጋችሁ ያለውን ሰብስክራይብ እያደረጋችሁ ወደፊት አብሽሩ፣ በርታ በሉ። እስኪ ይሄንን ቪዲዮ ካያችሁት የሆነ ኮሜንት ጻፍ አድርጋችሁ ስለኛ የሚሰማችሁን ነገር። አሁን ለምሳሌ ብዙ ሺዎች የሚታይበት ታይም አለ። የዛ ታይም ላይ አሁን ስንት ወደ 50 60 ምናምን 70 እስከ 100 ኮሜንት ነው ሊኖር የሚችለው። ግን ሺህ ምናምን ታይቶ እናንተ ኮሜንት ካላደረጋችሁልን ምን ጥቅም? ያላችሁን የሚሰማችሁን ቪዲዮ ካያችሁ አይቀር ኮሜንት አድርጉና በቃ ያለውን ነገር አብረን ለማንኛውም እንወዳችኋለን። እኔ ደክሞኛል ዛሬ ዩቲዩብ አይዲያ የለኝም ለቲክቶክ ነው። አረ ምን እያረግሽኝ ነው? እንደዚህ አድርጌ ልሳብሽ እንዴ? አሁን ነው ይጭና። ለማንኛውም እንትን የምናረከው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ